የትሁት አባት እንግዲህ ድንገት መጥቶ ሆስፒታል ገባ ማለት ነው። ትሁትና ማያ እንግዲህ ስቅስቅ ብለው አለቀሱ ማለት ነው። የትሁት አባት ከታመመ በጣም ጊዜያትን አስቆጥሯል። ትሁት ምንም የምታውቀው ጉዳይ አልነበረም። ታዲያ ወይዘሪት ሊዲያ የኔን ሚስጥር ተናግረሽማ ያንቺን ዝም ማለት አልችልም፣ ለትሁት እውነቱ መንገር አለብኝ አለች። ሊዲያና ማያ እንግዲህ ተያይዘዋል። ወይዘሪት ማያ እውነታውን አፈነዳሽ ዛሬ። በፍጹም አልታመምሽም፣ እያስመሰልሽና እዚህ ቤት ውስጥ ምን እንደምትፈልጊ አላውቅም፣ ግን እንዳልታመምሽ ነው ስትላት ማያ ከመቀመጫዋ በድግ ብላ ዘላ ቆመች። ምክንያቱም አልታመመችማ። አወቀችብኝ፣ ጉዴ ፈላ፣ የት አባቴ ሊሄድ እያለች ነው። እናም ማያ ላይ እንግዲህ ከባድ ነገር ታደርሳለች ከዚህ በኋላ ማለት ነው። ወይዘሪት ሊዲያ እኔ ልሞት አንድ ሐሙስ ነው የቀረኝ እያለች፣ ነገር ግን የምታወራው በሙሉ ውሸት ነው። አልታመመችም። እሷ ትሁትንና ተመስገንን ልታለያይ ብቻ ነው እዛ ቤት ውስጥ የመጣችው ማለት ነው። እና ከዛ በኋላ ተመስገን እንግዲህ እኔ አመመኝ ስላልሽ ነው ትሁቴን ችላ ብዬ አንቺን እየተንከባከብኩሽ ያለሁት፣ ግን ደግሞ ጸባይሽ በጣም ያስጠላል። ጸባይሽን አስተካክሊ። እንዴ ጸባይሽ እኮ በጣም ጭራሽ እኔና ትሁት አንድ ቦታ ስንሆን አትወጂ፣ ሳቅፋት ፊትሽ ይቀየራል። ምንድን ነው ችግርሽ እንዴ? እኔ እኮ በሽታው ነው እንደዚህ የሚያደርገኝ ባህሪው ነው ምናምን እያለች ማንን እነሱ ልትሸውጃቸው ትችያለሽ። እኔ ማያን ግን መቼም ልትሸውጅኝ አትችይም። ወይዘሮ ሊዲያ ቆይ ብቻ ጉድሽን በቅርቡ አፍረጠርጥልሻለሁ አለች። ሌላኛው ማያ ከባድ ችግር ውስጥ ናት። ይሄንን ችግሯን ደግሞ ለማንም መናገር አልፈለገችም። ልጁ የእውነት ያፈቀራት መስሏት ነው። እሱ ግን ወስዶ ሊሸጣትና ገንዘብ ሊወስዱ ነው። ነገር ግን እሷ በፍጹም ሊገባት ያልቻለ ነገር። እናም ከዛ በኋላ እንግዲህ ትሁት እንደውም ዛሬ ማያ ምንድን ነው የሆንሽው? ችግርሽስ ምንድን ነው? ፍቅር ይዞሻል እንዴ ስትላት ምላሷ ሁሉ ተሳሰረና ከማን ምን እንዴት አረ ምናምን አለች ማለት ነው። እና ከዛ ካነጋገሯ መረዳት ትችል ነበር ትሁቴ። አባዬ ታዲያ አንድ ያልጣመው ነገር አለ። አባዬ ያልጣመው ነገር ምን መሰላችሁ? እች ልጅ አንደኛ በማታውቀው አገር እግር አብዝታለች፣ ሁለተኛ ደግሞ ስልክ ታበዛለች። ትሁቴ እችን ልጅ ተከታታያት። እኔ ምኑም እያማረኝ አይደለም። ከኛ የምትቀርቢያት አንቺ ነሽ በእህትነት። ስለዚህ እኛ ደግሞ እችን ልጅ አደራችን ናት። በአደራ መልኩ ስለተቀበልናት ምንም ነገር እንዲደርስባት አንፈልግም። ስለዚህ እባክሽን ትሁት እችን ልጅ መከታተል አለብሽ። አባዬ ምን አይተህባት ነው? ለምን አትነግረኝም? አይ እውነታውን አንቺ ትደርሽበታለሽ። እኔ ግን ምኑም እየጣመኝ አይደለም። ስለዚህ በቃ እችን ልጅ እንደምንም ብለሽ ተከታታያት ብለዋል። እንዴ እዚህ ሀገር ማንንም አታውቅም እኮ። እንዴት እንደዚህ ሊሆን ይችላል? በፍጹም ይሄ ሊሆን አይችልም። አዎ ሊሆን አይችልም። ቆይ እንዴት? ከዛ በኋላ እንግዲህ ማያ እየደወለች ምነው አንተ የጠፋ አልመሰለህም እንዴ እያለች እሱ ታዲያ ከወንድሞ ጋር ተገናኘና ልጅቷ እንዴት ነው አሳመነች? ደግሞ ሰዎቹ ወደዋታል። አዎ ግን ልክ የፈጣሪን ያክል እንድታምነኝ ነው የምፈልገው። ምክንያቱም እኔን ካላመነችኝ ችግር ይፈጠራል። ይሄንን ልጅ እንግዲህ በአጋጣሚም ሆነ በድንገት ተመስገን ማየት አለበት ከማያ ጋራ። ምንድን ነው የካሷ የምትፈልገው ብሎ ተመስገን ጋማዋን መያዝ አለበት። እና እነሱ ያሰቡት እች ልጅ አሁን የአባዬ ልጅ መስላቸዋለች። ቲናም ደግሞ የአባዬ ልጅ መስላቸዋለች። ገብቷቸዋል አይደለ? እንግዲህ ከባድ ችግር ሊፈጠር ነው አሁን እዚህ ጋር። እናም ወይዘሮ ቲና እንግዲህ እያደረገች ያለችው ነገር ከሀገር ወጥታለች የለች። ከዛም እንግዲህ ይህንን ነገሮች ከጨረሱ በኋላ ወይዘሮ ማያ እህትሽን የደበቅሻትን ነገር እንዴት ልንገራት እንዴ? ምንድነው የምታወሩት እናንተ? ምንድነው እሱ? ትሁት
አባትሽ ታሟል። ምን? አንቺ ደግሞ ስለኔ አባቴ ምን ታውቂያለሽ? እና ነው ትሁት እህትሽ ስታወራ ነው እየሰማሁት። ስለዚህ አባትሽ ታሟል። አልገባኝም። ቆይ ምን ለማለት እየፈለግሽ ነው አንቺ? ትሁት አይሰማኝም እንዴ? አባትሽ ታሟል፣ ግን እህትሽ ልትነግርሽ ፈቃደኛ አይደለችም። አባትሽ በጠና ታሟል። ማያ የምሰማው ነገር እውነት ነው? ትሁቴ ኧረ ደህና ነው እሱ ዝም ብሎ ነው እያለች አሁንም ትሁትን ለመሸወድ ፈለገች። አንቺ ልጅ ቆይ ምንድን ነው እሱ ሀሳባችሁ? ምንድን ነው የተፈጠረው? ለምን አትነግሩኝም? ስትል እንግዲህ ትሁቴ እልቅሻዋን ለቀቀች። ከዛም አባቷ ጋር ደውላ እንግዲህ አባትየው አናግሯታል። ታዲያ ማያን በጣም ነበር አባትየው እየተቆጣት ማለት ነው። ለምንድን ነው ለትሁት ነገርሻት? እስከ ዛሬ ብቻዬን ስታመም አልነበረም ወይ? ታዲያ አሁን ለምንድን ነው የነገርሻት? ለምን ማንሽና ነው ምንድነሽና ነው ሲል እንግዲህ ነገራት። ከዛ በኋላ በጣም ነበረ እየደነገጠችው ማለት ነው። እና እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ከባድ ነገር ነው የሚፈጠረው። አሁን ትሁት እህቷን ልታጣ ነው በገዛ እጇ ማለት ነው። ምክንያቱም እህቷን የምታጣበት ምክንያት ደግሞ ልጁ እያታለላት ነው። አሁን የአባዬ ሚስትና ትሁት እንግዲህ ወደ ገበያ እየሄዱ እያለ ከዛ በኋላ ልክ በሩን ከፈት ሲያደርጉ ድምፅ ሰማ። ሊሸሽ ነው እንግዲህ ልጅቷ። በዚህ ሰዓት ምን ትሰሪያለሽ ውጪ ስለሚሉ አሁን ትሁት ትከታተላለች ወይ ተመስገን ልጁን እንዲከታተለው ታደርጋለች ማለት ነው። ይሄ ግዴታ ነው። አንዳንዴ ወጣትነት ብዙ ነገር ያደርጋል። አሁን ማያ አታልላት። ገብቷቸዋል። ይሄ ለፍቅር ቢሆን እንኳን የፈለጋት ይሁን እንግዲህ ይሁን ለፍቅር ከሆነ ማለት ነው። ግን አይደለም፣ እሱ ልሸጣት ነው። ቲና የወሰደችውን ገንዘብ ሊመልሱ ነው እነሱ ማለት ነው። እና አይ አስቸጋሪ ነው። ዞሮ አባዬ ጠየቃት፣ ተመስገን ጠየቃት። ምንድን ነው ይሄን ሰሞን እያደረግሽ ያለሽው? በዛ ላይ ውጭውን ታበዣለሽ። ሲቀጥል ደግሞ እኔ ምኑም አላማረኝም። እኔ እንደ ታላቅ ወንድምሽ ይሄኝና ንገረኝ ባክሽ፣ ምንድን ነው የሆንሽው አላት። አረ እኔ ምንም አልሆንኩም። ምን ሆንኩኝ? እኔ እንጃ። ብቻሽን ትቀመጫለሽ፣ ብቻሽን ትቆዥሚያለሽ፣ በዛ ላይ ስልክ ታበዣለሽ። ስልክ ሲደወር ሮጦች ትወጫለሽ። ብቻ እኔ የጠረጠርኩት ነገር እንዳይሆን። ምን ጠረጠርክ? የጠረጠርኩትማ ፍቅር ምናምን ጀምረሽ እንዳይሆን። ከዛ በኋላ ግን ስትፈልጊኝ አለሁ፣ ከፈለግሽ አናግሪኝ፣ እንደ ወንድምሽ አይተሻላት። እሷ መሻለች ማለት ነው። ባይዋጥላትም አያችሁ፣ አንዳንዴ ሞኝ ሲመክሩት የቀኑበት ይመስላል ለኔ ሀገሬ ሰውና የሰው ምክር ላንሰማ እንችላለን በወጣትነታችን። ግን የሆነ ነገር ሲደርስብን ነው ምን ነው እንደዛ ባደረግኩኝ ኖሮ፣ ምን ነው በተናገርኩኝ ኖሮ ይባላል ማለት ነው። ጸጸት፣ አያችሁ ጸጸት ነውና እንግዲህ ከዚህ በኋላ ምን እንደሚፈጠር አብረን የምናየው ነው የሚሆነው ማለት ነውና እንግዲህ ትሁቴ አልቅሳ አባቷ ጋር ቶሎ መተህ እንድትታከም እፈልጋለሁ፣ አባዬ ቶሎ መታከም አለብህ እዚህ መተህ አለችው። ከዛ እሷም እሺ ችግር የለውም እመጣለሁ አላባባ ማለት ነው። እንግዲህ ግዴታ መምጣት አለባቸው፣ እንደዛ ካልሆነ ያው ችግር ይፈጠራል ማለት ነው። ሲቀጥል ደግሞ ወይዘሪት እች ልጅ ማነው ስሟ ይጠፋብኛል፣ ሊዲያ እንግዲህ ተመስገንና ትሁት ስለተቃቀፉ ብቻ አይኗ ደም ለበሰ። እኔ የሚገርመኝ ባልና ሚስት ስለተቃቀፈ የእሷን ፊት እንደዚህ የሚለወጠው ችግሯ ምንድን ነው? እች ልጅ ቆይ ምንድን ነው አላማዋ? ምንም ሊገባኝ አልቻለም። ተመስገን በእርግጥም አንተ እንደ ጓደኛ አይተሃት ሊሆን ይችላል። እች ልጅ ግን ለአንተ ያላት አመለካከት ሌላ ነው። እኔ እንዳየሁት ከሆነ ለምን እያደረገችው ያለችው ነገር ምኑም ሊገባኝ አልቻለም። እንዴ ማያ ምን እያልሽ ነው? እውነታዊ ይሄ ነው ተመስገን። እች ልጅ ምኗም አላማረኝም። በተለይ አንተና ትሁቴ አንድ ላይ ስትሆኑ የምታሳያቸው ነገሮች በጣም ያስጠላሉ። እናችን ልጅ ታዲያ እንዴት ነው ዝም ምላት? ዝም ልላት አልችልም በፍጹም አለች ትሁት። እሺ ትሁቴ ማነሽ? ማያ ምን ላድርግ? ከቻልክ እች ልጅ ስርዓቷን እንድትይዝ አድርግ። እሷ በአንተና በትሁት ትቀናለች። ኧረ ተይ ማያ ተይ። እንግዲህ እኔ የተሰማኝን ነው
እየተናገርኩ ያለሁት። የምትሰማኝ ከሆነ ስማኝ፣ አለዛም እምቢ ካልክም ደግሞ እንደፈለግክ መሆን ትችላለህ፣ ግን እውነታው ይሄ ነው አለችው። ሰው እንግዲህ የተሰማውን ስሜት ነው የሚናገረው። አንዳንዴ የሰውን ስሜት መቀበል የማይፈልጉ ሰዎች እራሳቸው ላይ ነው ችግር የሚያመጡት። እና ዞሮ ከዚህ በኋላ እንግዲህ ወይዘሪት ማያ በገዛ እጇ ችግር ውስጥ ልትገባ ነው ማለት ነው። ሰውየው ለፍቅር ሳይሆን ለገንዘብ ነው የፈለጋት። ሊሸጣት ለሀብታም ይሸጣታል ማለት ነው። ገንዘባቸውን ደግሞ በገደና ገንዘብ ነው የተስማማነው። የሰው ልጅ ለመሸጥ እንዴት ይስማማል ባካችሁ? አረ ምን አይነት ጊዜ ነው የእውነት። ቲና እንግዲህ ገንዘባቸውን ጣል አርጋባቸው ከሀገር ወጥታለች። ያንን ነው አሁን በቀል ነው ገብቷችኋል። እናም ቲና ያው እንደዛተችው ጉድ ሰርታቸው ሄደች። አሁን ትሁቴ እንግዲህ ድሮም ነፍራቃ ነች። አሁን ደግሞ እህቷ ስጠፋ መነፋረቋ አይቀርም። እናም ትሁት አሁን ወደ ውጭ ስትወጣ ታያታለች በር ላይ። ምን ትሰሪያለሽ? ከማን ጋር ነው እዚህ ጋር የቆምሽው? አንቺ ልጅ አላማሽ ምንድን ነው የሚለው ነገር ይመጣል። ወይ በእኔ አያገባሽም ልትልን ትችላለች። ልጅቱ አሁን አፍላ ላይ ነው ያለችው። ምንም ብትሏት ልሰማ አትችልም ማለት ነው። እንዲህ ዞሮ አንዳንዴ ሞኝ ሲመክሩት ይባላልና የምትሰማበት ጊዜ ይመጣል አንድ ቀን፣ ግን ደግሞ ይረፍዳል። ሁሉም ነገር ከረፈደ ያስጠላል። እና እንግዲህ እሷ ታውቃለች። እናም አባዬ መምከር ባለበት መክሯታል። ለምን እች ልጅ ምናም እያማረኝ አይደለም እኔ። አዎ እች ልጅ ወጣት ናት፣ ሊያታልሏት ይችላሉ። ግን ደግሞ በዚህ እድሜዋ ይሄ ባልትዳር ምናምን ወይ አንዱ አታሏት ገደል እንዳይከታት ትሁቴ የፈራሁት ይሄንን ነው ብሎ አባዬ እንግዲህ የተሰማውን ነገር ተናገረ ማለት ነው። እንግዲህ ከዚህ በለጠ ምን ማድረግ ይቻላል? የአባዬ ሚስትም እንደዛው ነው ያለችው። ወይ ልጆች እኮ በወጣትነታቸው እኮ ሲመክሯቸው አይሰሙም፣ እንዴት ነው የምናደርገው እያለች ነበር የአባዬ